እሺ ስሚ ልበል ስማ ልበል ስሚ ወጥ ስማም እኮ አለኩ ወንዱም አለኩ ስሚም ስማም ነው ወንዱም አለ እየወሰደ መኪና አንቺ ሴቷ ምን ማድረግ ነበር የምትፈልጊው? ይሄንንም አብረን እንኖራለን ከዛ መጨረሻ ላይ ወደ ሲኦል ተያይዘን ወደ ሲኦል መጨረሻ ላይ አያገባም ይኖራል። ተሸለሻለሽ እንዴ ደግሞ እንዴ እኔ እኮ ነኝ እንዴ በቃ አለስለስ አትይ ደግሞ በጣም ነው የምታስጠላው። ታስጠላለህ። እስቲ ቁምና ተቅለሰለሽ። እንዴት ልቅለስለስ? እኔ ምን አውቃለሁ? ከመቅለስለስ እንዲህ ነው። እንዴት ነው? እንዲህ ነው። ሴቱም እንዲህ ነው እንደልቅለሰለሰው። ኧረ ይሄ ቃውን ነጠላ እንደተሸፈነ ያያችሁ ይሄ ነጠላ ተሸፈነ ያየው ምን ዱቄት አዛው ሲወጣ ዱቄትም ተለቅልቆ እንድክ ነው። እሺ አትወይናት ለምን አንቺ ነጮቹ ወንዶች ላይ ሴቶቹን ታያለሽ? እነሱ ቆይኔ ናቸው። ሲጀመረኛው ናቸው። ሲጀመር ወንዱ የኔ ነው ሲሆን ደግሞ እነሱ ናቸው አሉ አይደል? የኛዎች እነሱ ናቸው። ምን አለ እነሱ ምንም ችግር የለም። እኛ ይሄንን ህዝብ ካጠፋ ነው በቃ ዋናው ነገር ምን አለ መሰለህ? ምን ይላል መሰለህ? ምን አባቴ ምን ይበሉ ውሸግር ምን እንደሚል ታውቃለህ? ኢትዮጵያን ለማጥፋት ኦርቶዶክስን ማጥፋት። ኦርቶዶክስ ጠፋች ማለት ኦርቶዶክስ አንድ ነገር ሆነች ማለት ኢትዮጵያ ሁሉ ነገሩ አለቀ ማለት ነው። ስለዚህ አሁን ያለው የተበከለ ትውልድ ነው። የኔ ትውልድ የተበከለ ነው። ስለዚህ ህፃናቶች ላይ መስራት አለበት። ራሱ ሲሸከማ ላይ ነው እያመጣ ህፃኖችን እያመጣ የሚያስጠምቅህ ቅባ ቅዱስ የሚያስጠበው ወዶ መሰለህ የያዘውን ይዞ ነው ጭንቅላቱና ወልቡ ጾታ ሳይለወጥ ድምፅ ይለወጣል፣ ባህሪ ይለወጣል፣ እንቅስቃሴ አካላዊ ሁኔታዎች ይለወጣሉ። ይሄ እንግዲህ ከመናፍስቱ ዓለም ውስጥ ያለው ሌላው ትልቁ ጉዳት ነው። አንተ ስማ ወንዱ አንተ ነው ፈልክ አንተ ደግሞ የትኛው ነህ? አይነጥለውም ድል መተቱና አይነጥለው ነው። አንቺ ሴትዮዋ አታመላልሰኝ ሴትዮዋ ልበልሽ ወይስ ማን?